ሰላም እንዴት ናችሁ? ሁሉ ሰላም። ይሄ ጥንቅሽ አካዳሚ የሚባል አዲስ የዩቲዩብ ቻናል ነው። ሶ ይህኛውን ቻናል የተከፈተበት ዋነኛ ዓላማ ስለ ስኮላርሺፕ ኦፖርቹኒቲስ በደንብ ለተማሪም ለአስተማሪም በትምህርት ዓለም ላለው ሰው ሁሉ ተደራሽ ለማድረግ፣ ሁለተኛ ስለ ትምህርት ስፔሻሊ በኳንቲቴቲቭ ኢኮኖሚክስ ልክ እንደ ማቴማቲካል ኢኮኖሚክስ፣ ኢኮኖሜትሪክስ፣ ስታቲስቲክስ፣ ሊኒየር አልጀብራ፣ ካልኩሌስ እናያለን። በተጨማሪም ስታቲካል ሶፍትዌርስ ደግሞ እናያለን ልክ እንደ ስታታ፣ ኢቢዩስ፣ ኤስፒኤስኤስ በስፋት እናያለን ማለት ነው በዚህ ቻናል። ሶ ይሄኛውን ቻናል የመጀመሪያ ቪዲዮ ነው የሚሆን ጥንቅሽ አካዳሚ ምንድነው ለሚለው ግልጽ ለማድረግ ያህል ነው ማለት ነው ይሄ። ሶ እዚህ ስላይዱ ላይ እንደሚታየው ጥንቅሽ አካዳሚ ምንድነው የሚሰራው የሚለው ስለ ስኮላርሺፕ እድሎችን በስፋት መረጃ ይሰጣል ለሚመለከተው አካል ማለት ነው። በማስተርስ ዲግሪ፣ በፈርስት ዲግሪ፣ በፒኤችዲ ዲግሪ ያሉ በስፔሻሊ በአውሮፓ ኤሽያ ያሉ የትምህርት እድሎች በስፋት ለሚመለከተውን አካል ያደርሳል ማለት ነው በዚሁ። ሶ ሁለተኛ ደግሞ ቅድም እንዳልኩት ስለ ኳንቲቴቲቭ ኢኮኖሚክስ እና ስታቲካል ሶፍትዌርስ በደንብ ትምህርት ይሰጣል ማለት ነው። ሶ ይህኛውን ቻናል ላይ የከፈተ አካል ስለ ስኮላርሺፕ ኢንዲቴይል ማለት በሚቻል ደረጃ ከራሱ ልምድ ብዙ መረጃዎችን የሚሰጥ ይሆናል ማለት ነው። ሶ በትምህርትም ጀስት እኔ ብቻ ላልሆን እችላለሁ እዚሁ ስለ ኢኮኖሚክስ ኮርስ የማስተምረው፣ ሌሎች የኢኮኖሚክስ አስተማሪዎችም መጥተው የሚያስተምርበት እድል ሊኖር ይችላል ማለት ነው። ስለዚህ ሳብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እና ኮመንት በመስጠት ይሄኛውን ቻናል መቀላቀል አለባችሁ። ሶ መደገፍም አለባችሁ ማለት ነው። ዋናው ነገር ሳብስክራይብ አድርጉ። አዲስ ቻናል ከመሆኑ አንፃር ሳብስክራይብ አድርጉ። በደንብ የሳብስክራይበር ብዛት አይተን ደግሞ በደንብ ስራችንን እንድንጀምር ማለት ነው። ስፔሻሊ አውሮፓ ላይ በጣሊያን ስኮላርሺፕ በተለይ አሁን በጣም ብዙ ስኮላርሺፖች እየወጡ ነው ያሉት። ሶ በነዛ ስኮላርሺፖች በስፋት እዚሁ የምንሰራ ነው የሚሆን ማለት ነው። ሶ ይሄኛውን ብዬ ስለ ጥንቅሽ አካዳሚ ምንድነው የሚሰራው የሚለውን እንደ ኢንትሮዳክሽን ነው ይሄ ኦሬዲ። ሶ ጥንቅሽ አካዳሚ ምንድነው የሚሰራው የሚለውን ይሄን ያህል ብዬ የዛሬውን የመጀመሪያውን ቪዲዮ ስለ በህንድ ሀገር የሚሰጠውን አጭር ስልጠና አለ። ያ አጭር ስልጠና በተመለከተ ትንሽ ልበል ማለት ነው። ዛሬ ምንድነው ያ አጭር ስልጠና በህንድ በየወሩ የሚሰጠውን አጭር ስልጠና ምንድነው የሚለውን ስለ አጭር ስልጠናውን፣ ስለ ስኮላርሺፑን፣ ስለ አይቴክ ስኮላርሺፕ ትንሽ ዲቴይል ትንሽ የሆነ እንትን መረጃ ልስጣችሁ። ሶ ከዛ በኋላ እንዴት አፕላይ እንደምናደርግ ደግሞ ያው ሁለተኛ ቪዲዮ መለሳለሁ ማለት ነው። ሶ ይሄኛው ኢንዲያን ቴክኒካል ኤንድ ኢኮኖሚክ ኮርፖሬሽን ወይም ደግሞ አይቴክ ፕሮግራም እየተባለ ይጠራል። በኢንዲያን ሀገር እየታወቀ ነው ማለት ነው ይሄ። ሶ አፕሊኬሽን ፕሮሰሱ ምንድነው እና ምንድነው አይቴክ ደግሞ ምን ማለት ነው የሚለውን ደግሞ ትንሽ እንይ። Here it says introduction to ITEC. ሶ አይቴክ በ1964 ጂሲ ነው በኢንዲያን ገቨርንመንት የተመሰረተው። ሶ ዋነኛ ዓላማ የዚህ ፕሮግራም ሾርት ተርም ትሬኒንግ የሚሰጥ ፕሮግራም ነው። ሶ በየወሩ ነው የሚሰጠው በህንድ ሀገር ማለት ነው። በተለያዩ ተቋማት አሉ። በነዛ ተቋማት የኢንተርናሽናል ፓርቲሲፓንትስ እዛ ሄደው
ለሁለት ሳምንት ከሁለት ሳምንት ጀምሮ እስከ 2 ወር የአጭር ስልጠና የሚወስድበት እድል ነው ማለት ነው። ይሄ ዋነኛ አለማው ደግሞ የኢንዲያን ዲቨሎፕመንት እና የካልቸራል ኤክስፒሪየንስስ ለሌላ ሀገራት ሼር ማድረግ ነው ማለት ነው። it also provides training capacity building and technical assistance. yes ስለዚህ ለሁሉም ፓርትነር ከ160 በላይ ሀገራት ፓርትነር ሀገራት አሉ። ከዛ ሀገራት አፕላይ ለሚያደርጉ እና ለሚመጡ ዜጎች የሚሰጥ ነው ማለት ነው። እኔ በበኩሌም የዚሁ ትሬኒንግ ተጠቃሚ ስለነበርኩኝ ነው ይሄኛውን ሼር ማድረግ የፈለኩትና በዚሁ ስራዬን መጀመር የመረጥኩት ማለት ነው። አይ ቲንክ በገቨርንመንት ኦፍ ኢንዲያ ስፖንሰር የሚደረግ ነው። ስፔሻሊ በኤክስተርናል አፌርስ ኦፍ ኢንዲያ ነው ስፖንሰር ፈንድ የሚደረገው። ስለዚህ ሾርት ተርም እና ሚዲየም ተርም ትሬኒንግ አለው። በብዛት ደግሞ ከ2 ሳምንት እስከ 2 ወር የሚቆይ ነው። የ2 ሳምንት ትሬኒንግ አለ። ለምሳሌ እኔ የ2 ሳምንት ትሬኒንግ ነው የወሰድኩት ስለ ሲስተምስ አፕሮች የሚል ነው ትሬኒንጉ የነበረው። የ2 ሳምንት ትሬኒንግ በኢክሪሳት የሚባል ሃይድራባድ ከተማ ላይ የሚገኝ በኢንዲያ ሃይድራባድ ከተማ ላይ የሚገኝ ኢንተርናሽናል ክሮፕስ ሪሰርች ኢንስቲትዩት የሚባል ነው። በጣም የሚገርም ተቋም ነው። በጣም የሚገርም ጊዜ ነበር ያሳለፍነው እና ከተለያዩ ሀገራት ነበር የመጣ ነው እዛ ፓርቲሲፔት ስናደርግ የነበረው ማለት ነው። ከ12 ሀገራት የመጣን ነበር። ስለዚህ እሱ በራሱ ከተለያዩ ሀገራት ስትመጣ በራሱ የራሱን አድቫንቴጅ አለው። ግሎባል ኔትወርኪንግ ለመፍጠር ያግዛል። ለምሳሌ እኔ እዛ ከነበሩ ከጋና እና ከኬንያ የመጡት በጣም የትልቅ ደረጃ ትልቅ ቦታ ላይ በሀገራቸው በትልቅ ቦታ ላይ በትልቅ ፖዚሽን የሚሰሩ ሰዎች ነበሩና ከነሱ ጋር ጥሩ የሚባል ኮሚኒኬሽን ነው ያለኝ አሁን። እንደ አይነት ነገሮችም እድል ይፈጥራል ይሄኛውም የአጭር ጊዜ ስልጠና ማለት ነው። ስለዚህ በአይቲ፣ በማኔጅመንት፣ በፐብሊክ ፖሊሲ፣ በኢንጂነሪንግ፣ ኢኮኖሚክስ፣ አግሪካልቸር፣ በአንተርፕረነርሺፕ ኤንድ አዘርስ ትኩረት አድርጎ የሚሰራ እና የአጭር ጊዜ ስልጠና የሚሰጥ ፕሮግራም ነው ማለት ነው። ከ160 ቅድም እንዳልኩት ከ160 በላይ ፓርትነር ሀገራት አሉ። ከነዚህ ሀገራት የሚመጡ አፕላይ ለሚያደርጉ ዜጎች ይሰጣል ማለት ነው እድሉ። ከዚህኛውን የአጭር ጊዜ ስልጠና ምን አይነት ጥቅም ነው የሚገኘው የሚለውን ደግሞ አንደኛ እዛ በምትቆይበት ስልጠናውን ስትወስዱት ለስልጠናው የሚወጣውን ወጪ በሙሉ ይሸፈናል። የምግብ፣ የትራንስፖርት፣ የቱዌይ ለደርሶ መልስ ትራንስፖርት ይከፈላል። እዛ ከምትቆይበት ተቋም ውስጥ ያለውን እንቅስቃሴም ኤቭሪቲንግ እዛ ያለውን ወጪ በሙሉ ይሸፈናል። እና ደግሞ የተወሰነ አላዋንስም አለው ኦፍኮርስ ብዙ ያን ያህል አይደለም። ከ10,000 እስከ 20,000 ብር እንደ አበል ይሰጣል ማለት ነው። እሱን ወደ ኪስ የሚገባ ነው ማለት ነው። እና ትራንስፖርት ራሱ ከ100,000 በላይ ነው የሚከፈለውና ፕላስ እዛ ስትቆዩ የሚወጣውን ወጪ የምግብ፣ የመኝታ፣ የምናምን የላውንደሪ የምናምን የሚባሉ ወጪዎች በሙሉ ይሸፍናል ማለት ነው። ስለዚህ you will have also an opportunity to network with the global professionals. ቅድም እንዳልኩት ከተለያዩ ሀገራት ነው የሚመጡትና የተለያየ አካዳሚክ እና ካልቸራል ባክግራውንድ ያላቸው ሰዎች ናቸው የሚመጡትና የተለያየ ፕሮፌሽን ያላቸው ሰዎች ናቸው የሚመጡትና ከነዛ ኔትወርክ የመፍጠር እድል ይኖራቸዋል ማለት ነው። ከሀገርም ወጥቶ ኦልሬዲ የሌላን ሀገር የተለያዩ ኤክስፒሪየንሶች ይዞ መምጣቱ ራሱ ቀላል አይደለም ማለት ነው። ስለዚህ እድሜ ከ25 እስከ 45 አመት የሆነ ስለዚህ ኤዱኬሽናል ኳሊፊኬሽን ደግሞ ኮርሱን የምትወስደውን ስልጠና
የምትወስደውን ስልጠና ማች የሚያደርግ ኤዱኬሽናል ባክግራውንድ ሊኖርህ ይገባል። ፕሮፌሽናል ኤንድ ኤዱኬሽናል ባክግራውንድ ሊኖርህ ይገባል ማለት ነው። ስለዚህ በእንግሊሽ ስለሚሰጥ በእንግሊዝኛ ቋንቋ ስለሚሰጥ ትሬኒንጉ የእንግሊዝኛ ቋንቋ ችሎታም መኖር አለበት ማለት ነው። ኦፍ ኮርስ ሰርቲፊኬት አስገባ ምናምን የሚል ማንዳቶሪ አይደለም፣ ግን እዛ ስትሄድ ፓርቲሲፔት ማድረግ እስከማይቀር ድረስ እና ከተለያዩ ሀገራት የሚመጡ ዜጎችን ስለምታገኝ ቋንቋው በእንግሊዝኛ ኮሚኒኬሽኑ በእንግሊዝኛ ስለሚሆን የእንግሊዝኛን ችሎታ ይጠይቃል ማለት ነው። ያን ያህል ማንዳቶሪ ነው ማለት ግን አይደለም። ኦኬ የቻልከውን ነገር ካልክ በቂ ነው ማለት ነው። አንድ አልሶ አፕሊኬሽን ፕሮሰሱ ዌብሳይቱን ይሄን ይመስላል። ኦልሬዲ www.itech.goi.in ስለዚህ ይሄኛውን ክሊክ ብንለው ቀጥታ ወደ አይቴክ ዌብሳይት ነው የሚወስደን ማለት ነው። የአይቴክን ኦፊሻል ዌብሳይት ነው ይሄ። ቀጥታ ወደዛ ይወስደናል ማለት ነው። ስለዚህ ወደዛ ከሄድን በኋላ ምንድነው የምናደርገው? ኮርስ እንመርጣለን ማለት ነው። ኮርሱን የምንመርጠው የኛን አካዳሚክ ባክግራውንድ እና ፕሮፌሽናል ባክግራውንድን ማች ሊያደርግ የሚችል ኮርስ ነው የምንወስደው ማለት ነው። ለምሳሌ እኔ በአንተርፕረነርሺፕ በስራ ፈጠራ ከተማርኩኝና በዛ ዙሪያ የሚሰራ ከሆነ ስለዚህ በዛ ዙሪያ የሚሰጠውን ፕሮግራም ሴሌክት አደርጋለሁ ማለት ነው። ኮርስ ሴሌክት አደርጋለሁ ማለት ነው። ኢንስቲትዩት የሚለውን ያው የምንወስድበትን ተቋም የት የሚለውን ለምሳሌ እኔ ኢክሪሳት አላውቀውም ነበር፣ ዝም ብዬ በግምት ነው የመረጥኩት። ነገር ግን በጣም የሚገርም ተቋም ነው ማለት ነው። ስለዚህ አፕሊኬሽን ፎርም አለ፣ ኦንላይን አፕሊኬሽን ፎርም፣ እሱን መሙላት ነው። ያ ኦንላይን አፕሊኬሽን የተሞላውን አፕሊኬሽን ፎርም ቀጥታ ይሰጣል። ኦልሬዲ ሪፕላይ ያደርጋሉ። እሱን ፕሪንት በማድረግ እና በኖሚኔሽን አውቶሪቲ በምትሰሩበትን መስሪያ ቤት አለ የምትሰሩበትን መስሪያ ቤት አለ። ከዛ መስሪያ ቤት የምታጽፉት ነገር አለ። ያንን በመያዝ እና ይሄ አፕሊኬሽን ፎርም በመያዝ በሀገራችሁ የሚገኘውን ለምሳሌ እኛ ሀገር ኢትዮጵያ ውስጥ ኢንዲያን ኤምባሲ አለ። ስለዚህ አዲስ አበባ የሚገኘውን ኢንዲያን ኤምባሲ ሄዶ እዛው ማስገባት ነው ማለት ነው። ስለዚህ እዛው ነው በአካል ሄደህ የምታስገባው። ኢንተርቪው እና የኤሴይ ራይቲንግ ዝም ብሎ ፈተና የሚመስል ነገር አለ። ቀላል ነው በጣም ስፔሻሊ ይሄ ዩኒቨርሲቲ ለደረሰ ሰው ኢስ ቬሪ ሲምፕል። በቃ ምንም እንትን የሚከብድ ነገር የለውም። ስለዚህ ለአፕሮቫል እና አክሴፕታንስ መጠበቅ ነው ከዛ በኋላ ማለት ነው። በጣም ቀላል ፕሮሰስ ነው ያለው። ፕሮሰሱን በደንብ አሳያችኋለሁ ኦልሬዲ። ስለዚህ ቅድም እንዳልነው ኦልሬዲ ስቴፕ ባይ ስቴፕ ይሄን ይመስላል። ኦልሬዲ ቅድም ይሄኛው ስቴፑን ይሄን ነው። መጀመሪያ ኮርሱን መምረጥ based on your field of interest, based on your academic and professional background. First you have to select the course. So eligibility እና ፕሮግራም ዲቴይልስ በደንብ ማንበብ ነው። ስለዚህ ኦንላይን ሬጂስተር ማድረግ በአይቴክ ፖርታል የራሱን ፖርታል አለው። በአይቴክ ዌብሳይት ገብታችሁ ሬጂስተር ማድረግ ነው። እና ደግሞ አፕሊኬሽኑን ወደ ኢንዲያን ኤምባሲ በእኛ ሀገር ኢንዲያን ኤምባሲ አለ። በቀበሌ ዲቴይሉ በኋላ አሳያችኋለሁ። ኦልሬዲ አድሬሱን ማለት ነው። ኢንዲያን ኤምባሲ ሄዶ ማስገባት ነው። ስለዚህ አይቴክን አፕላይ ማድረግ ፈልጌ ነው ብትል እዛ ኢንዲያን ኤምባሲ ሄደ ቀጥታ ነው የሚያስገባውና ስለዚህ አፕላይ ማድረግ ነው። በአካል ሄዶ አፕላይ ማድረግ ነው ማለት ነው። ዌይት ፎር ሴሌክሽን ኤንድ ኮንፊርሜሽን ኦፍ ኮርስ ኢንዲያን ኤምባሲ ነው ፎርዋርድ የሚያደርገው ያን የምታስገቡትን አፕሊኬሽን ፎርም እና ሌሎች የአካዳሚክ እና ዶክመንትስ ፕላስ ወርክ ኤክስፒሪየንስ ኮፒ ይዛችሁ በሲቪ ሞቲቬሽን ሌተር ምናምን ይዛችሁ በመሄድ በአካል ነው ሳብሚት የምታደርጉት ማለት ነው። ስለዚህ ደግሞ አንደኛ አፕሊኬሽን ፎርም ኦንላይን ነው የሚሞላ። ያን ፕሪንት አድርጎ መያዝ ነው። ፓስፖርት ኮፒ መያዝ ነው። ኤዱኬሽናል ሰርቲፊኬትስ ኤንድ ወርክ ኤክስፒሪየንስ ኮፒ መያዝ፣ ሜዲካል ፊትነስ ሰርቲፊኬትም መያዝ ነው። ለምሳሌ ሜዲካል ፊትነስ ሰርቲፊኬት እዛው ዌብሳይት ላይ በአይቴክ ዌብሳይት ውስጥ ፎርሙ አለ የራሱ ማለት ነው። እሱን ዳውንሎድ አድርጎ ማምጣት ነው። ወይም ደግሞ በአፕሊኬሽን ፎርም ውስጥ አለች የምትሞላውና እዛ ደግሞ መሙላት ነው ማለት ነው።
በአካባቢያችሁ የሚገኘውን የመንግስት ሆስፒታል በለው የግል ሆስፒታል እውቅና ያለውን ሆስፒታል እዛ ሄዶ ጀስት መሙላት ይቻላል ማለት ነው። በጣም ቀላል ነው እሱ። አብዛኛውን ይሄ ዶክተሮችን ያውቁታል። ይሄ ኖሚኔሽን ሌተር ፍሮም ኢምፕሎየር የሚለውን ለምሳሌ እኔ ዩኒቨርሲቲ አስተማሪ ነኝ። ስለዚህ የኖሚኔሽን ሌተር የራሱን የቻለ ሌተር አለች እዛ አፕሊኬሽን ፎርም ውስጥ እዛ ያኛውን እንትን ራሴን ሞላዋለሁ። ለአካዳሚክ ቫይስ ፕሬዚዳንት በመሄድ እንዲፈርም አደርጋለሁ ማለት ነው። ማለት ስልጠናውን እንዲወስድ ፈቅደንለታል የሚለውን ነው ኦልሬዲ። ስለዚህ ይሄ በጣም ቀላል ነው። ኢን ዲቴይል ደግሞ እናየዋለን። ሴሌክሽን ፕሮሰሱ መጀመሪያ አፕሊኬሽን በሚመለከተውን አካል ሪቪው ይደረጋል። ስለዚህ በመርት ቤዝድ በሆነ ሴሌክሽን ደግሞ ኳሊፊኬሽን እና ኤክስፒሪየንስ መሰረት ያደረገ እና ሌሎች ዶክመንቶች እና ሌሎች ክራይቴሪያ መሰረት ያደረገ ምርጫ ያደርጋሉ። ሴሌክትድ የሆኑ ካንዲዴትስ ደግሞ ጀስት የአክሴፕታንስ ኢሜይል ይላካል ማለት ነው። ስለዚህ ዴድላይን ብዙ ዴድላይን ኦፍ ኮርስ እያንዳንዱ ኮርስ ዴድላይን አለው። የሚትወስዱትን ኮርስ እያንዳንዱ ጀስት ዴድላይን አለው። ነገር ግን በእያንዳንዱ ወር አለ። ይሄኛውን ፕሮግራም ከጃንዋሪ እስከ ዲሴምበር አለ ማለት ነው። በእያንዳንዱ ወር ነው የሚሰጠው። ስለዚህ ዱሬሽኑም እንደ አንድ አመት ምንድነው እስከ 3 ወር የሚቆይም ሊኖር ይችላል ማለት ነው። ቅድም 2 ሳምንት እስከ 2 ወር ብያችሁ ነበርና ኦፍ ኮርስ እስከ 3 ወር የሚቆይ ኮርስም ሊኖር ይችላል። ስለዚህ ለእናንተ የሚመቸውን መምረጥ ነው። ለምሳሌ እኔ ስራ ስለምሰራና ከ2 ሳምንት በፊት በላይ ተቋሙ ስለማይፈቅድልኝ የ2 ሳምንት ስልጠና ወስጄ ነው የወጣሁት። ስራ የሌለው እና ተመልሶ የሚሰራበት ነገር ከሌለ ደግሞ እስከ 3 ወር ድረስ ስልጠና መውሰድ ይችላል በህንድ ሀገር ማለት ነው። ስለዚህ እያንዳንዱ ኮርስ የራሱን ዴድላይን አለው። ነገር ግን አመቱን ሙሉ በእያንዳንዱ ወር በሁሉም ወራት ስልጠናው ይካሄዳል ማለት ነው። ቴስቲሞኒያልስ ፍሮም ፓስት ፓርቲሲፓንትስ። ስለዚህ ለምሳሌ እኔ ፓርቲሲፔት አድርጌያለሁ እዛና ስለዚህ ሾርት ሰክሰስ ስቶሪስ ፍሮም አይቴክ አሉሙናይ። ስለዚህ እኔ ኦልሬዲ እየነገርኳችሁ ነው። ኦልሬዲ ሌላም ኦፍ ኮርስ ሌላም የፓስት ፓርቲሲፓንትስ ኤክስፒሪየንስ ማየት ይቻላል ማለት ነው። ስለዚህ አይቴክ አሉሙናይ ኔትወርክ የሚላል ሶሻል ሚዲያ ላይ ሰርች በማድረግ የተለያዩ ስቶሪዎችን ማየት ይቻላል። አንዳንዴ ምን አይነት ጥቅም ይኖረዋል የሚለውን ማለት ነው። ስለዚህ እዛ ሼር ማድረግ ትችላላችሁ ማለት ነው። all about their experience and benefits from the program። ማጠቃለያ ነው ይሄ። ኦልሬዲ ለምሳሌ እኛ ሀገር የኢንዲያን ኤምባሲ ቀበሌ 14 እና 13 እና 14 በወረዳ 7 አራዳ ሳብ ሲቲ በቤልኤር ሆቴል አጠገብ አዋሬ ሰፈር የሚገኝ በአዲስ አበባ የሚገኝ ነው። ይሄ ኢንዲያን ኤምባሲ አድረሱ ማለት ነው። ዌብሳይቱም ይሄን ይመስላል ቅድም እንደገለጽኩት። ስለዚህ ይሄን ይመስላል ማለት ነው። ይሄኛውን ምንድነው አይቴክ ምንድነው የሚለው እንደ መግቢያ የመጀመሪያ ቪዲዮ የዚህን ቻናል የመጀመሪያ ቪዲዮ ነው። እንደ መግቢያ መጠቀም ፈለኩኝ ይሄን ማለት ነው። ቢኮዝ እዚህ ፕሮግራም ተሳትፌ ስለነበር ማለት ነው። ፓርቲሲፔት አድርጌ ስለነበር። ኔክስት ስለ አፕሊኬሽን ፕሮሰሱን ኢን ዲቴይል የምናይ ይሆናል ማለት ነው። ኦኬ። ስለዚህ እዚህም በመግባት አይቴክ ብሎ ሰርች ማድረግ ይቻላል። ኦፍ ኮርስ አይቴክ ብለን ጀስት ሰርች ማድረግ እንችላለን። ስለዚህ አይቴክ ኢንዲያ የሚለውን ጀስት ክሊክ በማድረግ ወይም ኢንዲያን ቴክኒካል ኤንድ ኢኮኖሚክ ኮኦፕሬሽን የሚለውን ይሄ ክሊክ በማድረግ መግባት ይቻላል። ይሄኛውን ዌብሳይት በማየት ደግሞ ጀስት ይሄ ያለ ኦልሬዲ። ስለዚህ ይሄኛውን ክሊክ በማድረግም ይሄኛውን ሊንክ ማለት ነው። ይሄኛውን ሊንክ ክሊክ በማድረግም መግባት ይቻላል ማለት ነው። ስለዚህ እዚሁ ስትገቡ ይሄ ነው ኦልሬዲ የአይቴክ ዌብሳይት።
እዛ ላይ ስለዚህ እዚህ ጋር ምን ይላል ሰርች ኦር አፕላይ ፎር አይቴ ኮርስስ ይላል አፕካሚንግ ኮርስስ የሚል አለ። ስለዚህ በእያንዳንዱ ወር አለ ፍሮም ጃንዋሪ ቱ ዲሴምበር የተለያዩ ኮርሶችን ይሰጣል። ሶ ለምሳሌ እዚህ ጋር ለምሳሌ ዝም ብዬ ማርች ልበልና ማርች ልምረጥና ስለዚህ በማርች ወር ላይ የሚሰጡ በጣም ብዙ ኮርሶች አሉ። ለምሳሌ ይሄ ለማይነማር እና ለምናምን የሚሰጥ ነው። ማይነማር ኦፕን ፎር ፓርቲሲፓንትስ ፍሮም ማይነማር ይለናል። ስለዚህ ይሄ አይመለከተንም ማለት ነው። ኦኬ ኡጋንዳ ይላል። ይሄ ደግሞ አይመለከትም። ከኡጋንዳ ኦል ካንትሪስ ይላል ሁሉ። ለምሳሌ ይሄ ስለ ሮቦቲክስ ነው ስልጠናውን ከ3 ማርች እስከ 8 ማርች የሚሰጥ ነው። ይሄ ለአንድ ሳምንት ነው ይሄ። ሶ በኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ ካምፑር የሚገኘውን ኢንስቲትዩት የሚሰጥ ነው ማለት ነው። ስለዚህ ይሄኛውን አፕላይ ማድረግ ይቻላል ማለት ነው። አንድ ኦልሶ ይሄኛውን እንኳን አልፈዋል ኦልሬዲ። አሁን ማርች ስንት ነው ያለ ነው? ማርች 24 ነው ያለ ነው አሁን። ስለዚህ አፕሪል ላይ የሚለውን ለምሳሌ አፕሪል የሚለውን ክሊክ ማድረግ ነው። በአፕሪል ወር ላይ የሚሰጡ ኮርሶችን ዝርዝር ለማግኘት ማለት ነው። እና ከእናንተን አካዳሚክ ባክግራውንድ እና ፕሮፌሽናል ባክግራውንድ ማች የሚያደርገውን ኮርስ መርጣችሁ ጀስት አፕላይ ማድረግ ነው። ለምሳሌ እዚህ ጋር ክሊክ ስትሉ እነዛ አሉ። ለምሳሌ አግሪካልቸር ፉድ እና ፈርቲላይዘር ሪሌትድ የሆነ ስልጠና መውሰድ ብትፈልጉ እዚህ ጋር ደግሞ ባንኪንግ፣ ኢንሹራንስ፣ ፋይናንስ፣ አካውንትስ ኤንድ ኦዲት አለ። ስለ ቤዚክ አይቲ የሚል አለ። ስለ ሳይበር፣ ስለ ቴክኖሎጂስ እዚህ ያሉ ኦልሬዲ ስለ ኤዱኬሽን፣ ስለ ኢንጂነሪንግ ኤንድ ቴክኖሎጂ የሚለውን የተለያዩ ኮርሶች አሉ እዚህ። ስለዚህ መርጦ አፕላይ ማድረግ ነው ማለት ነው ኦልሬዲ። ስለዚህ አይቴክ ምንድነው የሚለውን ይሄን ይመስላል። በቀጣይ በዝርዝር እመለሳለሁ ማለት ነው። እንዴት አፕላይ እንደምናደርግ፣ እንዴት ኦንላይን ሬጂስተር እንደምናደርግና እንዴት አፕሊኬሽን ፎርሙስ እንዴት ነው የምንሞላው የሚለውን ቀጣይ ቪዲዮ ይዤ እመለሳለሁ ማለት ነው። ሶ አንዳንድ ችግር ሊኖር ይችላል የመጀመሪያ ቪዲዮ ከመሆኑ አንፃርና የዚህ አይነት ስራ ልምድ ካለመኖር አንፃር እና ደግሞ አምሃሪክ ፐርፌክት ካለመሆኑ አንፃር የተለያዩ ችግሮች ሊኖሩ ይችላሉ። ነገር ግን እኔ የምለውን ነገር ለእናንተ ግልጽ የሚሆን ከሆነ ምንም ችግር አይኖርም ብዬ አስባለሁ። ሶ በስፋት ስለ ስኮላርሺፕ እና ስለ ኳንቲቴቲቭ ኢኮኖሚክስ ኮርስስ እዚሁ ቻናል ላይ በስፋት ይሰራል። እስከዛ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ። አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኝ።